تعالى منه جسم صغير، منه جسم كبير، منه ناصح، منه ناصح يعني منه سمين، منه نحيل، منه اصفر، منه ابيض، منه احمر، منه اسود، منه شيء بليلي. مهما تصورت ببالك فالله لا يشبه ذلك. الله السلام عليكم። አሁን የሰማችሁት አህባሾቹ የአላህን ስብሓነሁ ወተዓላ ባህሪ ከሚዘረዝሩበት ሁኔታዎች ውስጥ አንዱ ነው። ይህ ግለሰብ የተናገረው ነገር አሁን ላ በቁርአን ወላ በሐዲስ ወላ ቢቀውል ሰለፍ አንድ ቦታም ተጠቅሶ ያልመጣ ማለት ነው። ኢላ አንድ ቃል ካልሆነ በስተቀር መጨረሻ ላይ ያለው ማለት ነው። ይህ ግለሰብ በገለጸው መልክ አላህን ስብሓነሁ ወተዓላ መግለጽ አላህን ስብሓነሁ ወተዓላ ማላቅ ሳይሆን አላህን ስብሓነሁ ወተዓላ ጎዶሎነቱን ማሳየት ነው። ወልዒያዙ ቢላህ እንዴት ሊሆን ይችላል ልትሉ ይችላል። አህሉ ሱነቲ ወልጀማዓ ፊ ኢስባት ሲፋት አው ነፍይሂ ዐንደሁም አስሉን ዐዚም። አህሉ ሱነቲ ወልጀማዓ የአላህን ስብሓነሁ ወተዓላ ሲፋቶቹን ማረጋገጥና ውድቅ ማድረግ ውስጥ ትልቅዬ መሰረት አላቸው። አንደኛው ዐንደማ ዩስቢቱነ ሊላሂ ሲፋት ዩፈሲሉን ለአላሁ ስብሓነሁ ወተዓላ ባህሪያቶችን አላህ በቁርአን የጠቀሰው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው የጠቀሱትን በሚያረጋግጡ ጊዜ ተፍሲል ያደርጋሉ፣ ያብራራሉ ማለት ነው። ቁርአን አብራርቶ እንዲያመጣ ሁሉ በሐዲስም ተብራርቶ እንደመጣ ሁሉ። በተቃራኒው ግን ለአላሁ ስብሓነሁ ወተዓላ የማይበጀውን ባህሪ በሚያስወግዱ ጊዜ ደግሞ ወዕንደማ ዩንፉነ ዐኒላሂ ነቃኢስ ፈኢነሁም ዩጅሚሉነ ፊ ሃዛ ነፍይ ለአላሁ ስብሓነሁ ወተዓላ የማይበጀውን ባህሪ ወይም ጎዶልነትን የሚያሳዩ ባህሪያቶችን ውድቅ በሚያደርጉ ጊዜ ደግሞ በጅምላ ነው እንጂ ውድቅ የሚያደርጉት ተፍሲል ውስጥ አይገቡም፣ ማብራራት ውስጥ አይገቡም። ቁርአን እንዳመጣው ሐዲስ እንዳመጣው ሰለፎችም እንዳመጡ ማለት ነው። ኢዘን ፈልኢስባቱ ዐንደሁም ሙፈሰል ሊአነ ልከማለ ፊ ልኢስባት አላሁ ስብሓነሁ ወተዓላ አንድን ባህሪ በሚያረጋግጡ ጊዜ ተፍሲል ያደርጋሉ። ምክንያቱም ማረጋገጥ ውስጥ በላይነት፣ ታላቅነት፣ ሙሉነት ነው የሚያሳየው። ነፍዩ ዐንደሁም ሙጅመል አማ ውድቅ በሚያደርጉ ጊዜ ደግሞ እንደ ጁምላ ነው የሚናገሩ። አላሁ ስብሓነሁ ወተዓላ ያረጋገጠውን ስፋ አለኝ ያላቸውን ስፋ ማረጋገጥ ሲፈልግ እንዲህ ላለው ለምሳሌ ያክል የተወሰነ ባህሪ አላሁ ስብሓነሁ ወተዓላ በቁርአን ውስጥ ያረጋገጠውን ልጥቀስላችሁ። አላህ ያረጋገጠውን እኔም ማረጋገጥ ሲፈልግ ማለት ነው። አላሁ ስብሓነሁ ወተዓላ ዓሊም እላለሁኝ፣ ቀዲር እላለሁኝ፣ ሐኪሙን፣ ኸቢሩን፣ ከቢሩን፣ ዓሊሙን እላለሁ። አላሁ ረሒሙን፣ አላሁ ረኡፉን፣ አላሁ ቀዲሩን እላለሁ። እንደዚሁም ሰሚዑን በሲሩን እላለሁ። አላሁ ስብሓነሁ ወተዓላ ያረጋገጠውን ባህሪ በተፍሲል ነው ያመጣው ማለት ነው። እኛም አህለ ሱናዎች አላሁ ስብሓነሁ ወተዓላ ያረጋገጣቸውን ባህሪ በተፍሲል እናመጣለን ማለት ነው። በተቃራኒው ግን ለአላሁ ስብሓነሁ ወተዓላ የማይበጀውን ባህሪያቶችን ወይም ደግሞ ጎደለነትን የሚያሳዩ ባህሪያቶችን ውድቅ ማድረግ ስፈልግ እንዴት ላ ሙጅመል ቃላቶችን ነው መጠቀም ያለብኝ ቁርአን እንዳመጣው ማለት ነው። አላሁ ስብሓነሁ ወተዓላ በቁርአን ውስጥ እንደጠቀሰው ጎደለነትን ባህሪ የሚያሳዩትን ነገር የለኝም ለኔ አይበጅም በሚል ጊዜ ሙጅመል ቃላቶች ወይም ጁምላ ቃላቶች ነው የሚያመጣ። ሱብሓነላሂ ዐማ የቁሉን፣ ሱብሓነላሂ ዐማ ዩሽሪኩን ይላል። ሱብሓነሁ ወተዓላ ይላል። እንደዚሁም ሙነዘሁን ዐን ነቃኢሲ ወልዑዩብ በሚል ቃል ይመጣል። ጎደለነትን የሚያሳዩ ባህሪያቶች ከአላሁ ስብሓነሁ ወተዓላ ውድቅ በምናደርግ ጊዜ ጁምላ ቃላቶች ነው እንጂ ተፍሲል ውስጥ ማብራራት ውስጥ ቁርአን አልገባም፣ እኛም አንገባም ማለት ነው። አማ ይህ ግለሰብ ባለመልክ ብንሄድ ጎደሎነትን የሚያሳዩ ባህሪያቶችን ከአላህ ውድቅ በምናደርግ ጊዜ አላህ የለውም ለአላህ አትበጅም በምንል ጊዜ ተፍሲል የሚናደርግ ከሆነ ይሄ ግለሰብ እንዳለው አላህ ቀይ አይደለም፣ ጥቁር አይደለም፣ አይሸትም፣ ወፍር አይደለም፣ ቀጭን አይደለም፣ ብርሃን አይደለም፣ ጥቁር አይደለም በሚል ጊዜ ከታች አይደለም፣ ከቀኝ አይደለም፣ በቀኝ አይደለም፣ በግራ አይደለም፣ ከታች አይደለም፣ ከታች ከላይ አይደለም፣ እንደዚህ ላኻርጅ አይደለም፣ ወላ ዳኺል አይደለም፣ ውስጥም አይደለም፣ ውጭም አይደለም። በዚህ መልክ አላህን ሱብሓነሁ ወተዓላ ለአላህ የማይበጀውን ባህሪያቶችን ውድቅ የምናደርግ አላህን ስብሓነሁ ወተዓላ እያወደስን ሳይሆን አላህን ስብሓነሁ ወተዓላ እየወቀስን ነው ማለት ነው። ምክንያቱም ጎዶሎን ነገር ውድቅ ማድረግ ብቻ ሙሉነትን አያሳይምና። እንደዚሁም በቁርአን ውስጥ በዚህ መልክ የመጣ አንድም የለም። ከፍጡር ጋር እንደማይመሳሰል አላህ በሚነግረን ጊዜ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር አጠር ባለ መልክ አላህን ስብሓነሁ ወተዓላ የሚመስል ነገር የለም ማለት። ነገር ግን በተቃራኒው ደግሞ ምንድን ያለው ወሁወ ሰሚዕ አልበሲር አለ። አላህ ተመልካች ነው፣ ሰሚ ነው አለ። ተፍሲል አደረገ ማለት ነው። ልብ በሉ፣ ከአላህ ጋር የሚመሳሰል ነገር የለም በሚል ጊዜ ኢጅማል ነው። ይሄ ምንም አላህ ጋር የሚመሳሰል በምንል ጊዜ ኢጅማል ነው፣ አላህ ነው የተናገረው። በተቃራኒው ግን ሰሚዕ በሚል ጊዜ እንደሚሰማ ነገረን፣ በሲር በሚል ጊዜ እንደማይ ነገረን ማለት ነው። ኢዘን ከአንድ ነገር ጎዶሎን ነገር ብቻ ውድቅ ማድረግ የበላይነትን ወይም ያ ነገር ሙሉነትን አያሳይም። ለምሳሌ
አንድ ሰው አንድ መንግስት ላይ ገብቶ እንዲህ ብለው አንተ ለስተ ቢጃሂልን፣ አንተ እኮ ጃሂል መህይም አይደለህም፣ አንተ እኮ ዝምተኛ አይደለህም፣ አንተ እኮ ሌባ አይደለህም፣ አንተ እኮ ዛሊም አይደለህም ብለው፣ አንተ እኮ ካፍር አይደለህም፣ አንተ እኮ ሙርተድም አይደለህም ብለው፣ ውሸታምም አይደለህም፣ ዝንዲቅም አይደለህም ብል፣ ጅልም አይደለህም ብል፣ ይህ ሰው ይህንን መንግስት ሰደበው ወይስ ደግሞ አሞገሰ ነው የሚባለው? መጥፎ የሚባለውን ባህሪ ሁሉም ከዚህ መንግስት ውድቅ ቢያደርግ ማለት ነው። ተፍሲል አድርጎ ሌባ አይደለህም፣ ሳሪቅ አይደለህም፣ አንተ መህይም አይደለህም በምለው ጊዜ አኪድ ይሄ ሰውዬ ይሄንን መንግስት እየወደሰ ሳይሆን ጎደልነቱን እየነገረ። ለምን ኢዘን አነፍዩ ላ የስተልዚሙል ከማላ፣ አንድን ነገር ውድቅ ማድረግ፣ አንድን ባህሪ ከአንድ ነገር ውድቅ ማድረግ ላ የስተልዚሙል ከማል፣ ሙሉነትን አያሳይ። ለዛ ነው አላሁ ስብሐነሁ ወተዓላ በቁርአን ውስጥ አንድን ባህሪ አለኝ በሚል ጊዜ ተፍሲል ነው የሚያደርገው፣ በማብራራት ነው የሚያመጣው። ነገር ግን ጎደልነትን የሚያሳዩ ባህሪያቶችን ለምሳሌ ምንድን ነው አላሁ ስብሐነሁ ወተዓላ በቁርአን ውስጥ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነው ማለት ሙጅመል ቃላቶችን ነው እየተናገረው ማለት ነው። እዚህ ጋር አላሁ ስብሐነሁ ወተዓላ ኢዘን ከአላሁ ስብሐነሁ ወተዓላ ለሱ የማይበጀውን ባህሪ ውድቅ በምናደርግ ጊዜ አላህ እንደተናገረው ነው እንጂ መናገር ያለብን በጅምላ ተፍሲል አድርገን እነዚህ አህባሾች እንደሚናገሩ መናገር የለብንም። ያለበለዚያ ከአላሁ ሱብሓነሁ ወተዓላ ጋር አደብ ማጣት። ምክንያቱም ይህ ግለሰብ በተናገረው መልክ አንድም ቦታ አልተናገረምና አላሁ ሱብሓነሁ ወተዓላ። በነገራችን ላይ ይህ አረበኛ ብቻ እንዳይመስላችሁ፣ በአማርኛም ዛሬ በዚሁ መልክ ነው የሚናገሩት። ዶክተር ጀሪካ ሁላ ማለት ነው። ምንድን ነው የሚሉት? አላህ ቀጭን አይደለም፣ ወፍር አይደለም፣ ረዥም አይደለም፣ አጭር አይደለም፣ ላይ አይደለም፣ ታች አይደለም፣ ውስጥ አይደለም፣ ውጭ አይደለም፣ አይሸትም፣ አረንጓዴ አይደለም፣ ቀይ አይደለም፣ ነጭ አይደለም፣ የማይሉት ነገር የለም። ይሄ ሁላ ያልተባለ ነገር ማለት ነው። ይህ ደግሞ አላህ አይደለም፣ የሰው ልጅ የሰው ባህሪ በዚህ መልክ አይገለጽም። አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅተናበህ።